ይኸውልህ ወጣት ኮንክ ማለት ነው። በተለይ ደግሞ ከደሃ ቤተሰብ ወይም ከሚድል ክላስ ቤተሰብ ከተወለድክ እነዚህን ሶስት ነገሮች በደንብ አድርገህ ወቅ። ስደት መጥተህ ስደት ላይ ቁጭ ብለህ የምሬን ነው። አንደኛ ሴት ጓደኛ አትያዝ። ሴት ጓደኛ አንተ በጣም የምታስበው ነገር በጣም ብዙ አለ። በጣም ብዙ ማለት ቤተሰቦች አንተን ያያሉ። አንተ ራስህን ታየዋለህ። በቃ በጣም ብዙ የሚያስጨንቅ የራስ ድህነት ራሱ ያስጨንቃል። ከዛ ህይወት ውስጥ ለማውጣት ጥረት አድርግ እንጂ ገርልፍሬንድ ይዘህ ምናምን ለዛ ለመጨነቅ እንዳታስበው። ሁለተኛ ጓደኛ እንዳታበዛ። ምንም አይነት ጓደኛ አታብዛ። ጓደኛ እንደ ቤተሰቦች ደሃ አድርጎ ነው የሚያስቀምጥ እንጂ ምንም አይነት ሀብታም ሊያደርግ አይችልም። ጓደኛ እንሂድ፣ እንጠጣ፣ እንጨፍር፣ እናጥፋ ከሚል ውጪ አንድ ሰው አንተ ስራ፣ በርታ፣ እደግ የሚል ጓደኛ በዚህ ዘመን የለም። ስለዚህ አትሞክረው። በቃ ወጥረ ስራ፣ ራስን ደብቀ። ሶስተኛ ያለ ስራ እፎርፋለሁ ማለት አትችልም። ምክንያቱም ድህነት ከጎን እየተራመደ ነው። ትንሽ መፎረፍ ሲጀምር መጥቶ ያጥለቀልቃል እስከ ጥግ ማለት ነው። ስለዚህ ያለ አማራጭ ምንድነው? መስራትና መስራት። ከ1 እስከ 3 እስከ 7 እስከ 10 አማራጭ ያለክ መስራትና መስራት እና ገንዘብ ማግኘት። አስቴት ራሱ ብትጠይቅ ማለት ነው ዳግሞ አስቴት ራሱ አይሰጥም። አስቴት ማለት ሌላ ነገር ተው። አስቴት እንዲ ልሁን ወይ እንዲ ብለህ ብትጠይቅ በዚህ ሰዓት ማንም አስቴት ራሱ አይሰጥም። ፊት ይነሳል እና ጠንክር ጀግናይ ፊት እንዳትሰጥ ለዚህ ህይወት